ፍቅር ያለ ወሲብ ሊቆይ ይችላል? አይችልም። ከጊዜው አንፃር አይሆንም። አዳምና ሔዋን አብሮ ዴት አልወጡም። አብሶሉትሊ ናት። ጭራሽ እጮኛሞች አልነበሩም። ጾታና የጾታ ግንኙነት ፈጽሞ የተለያዩ ነገሮች ናቸው። ሰላም ቅዱሳን እንዴት ናችሁ? ዛሬ አንድ ጠንከር ያለ ሐሳብ ይዤ መጥቻለሁ። ጠንካራም ነው ጠንካራም አይደለም ብቻ ታያላችሁ። ግን አንድ ጥያቄ ልጠይቃችሁና እንጀምራለን። ወሲብ ለእናንተ ኃጢአት ነው ወይስ እግዚአብሔር የፈጠረው ስጦታ ነው? እግዚአብሔር የሰጠው ስጦታ ነው። ለምን እንደዛ እንደጠየኳችሁ ታውቃላችሁ? አንዳንድ ሰዎች ወሲብን ያመልካሉ፣ አንዳንዶች ደግሞ እንደ እርኩስ ነገር ይመለከቱታል። ወሲብ ሲባል ወደ ሰው አይምሮ የሚመጣው እርኩስ ነገር፣ የጠላት ስራና የጠላት ፈጠራ፣ የዲያብሎስ ስራና የዲያብሎስ ፈጠራ፣ ይሄ ነው ወደ ሰው አይምሮ የሚመጣው። መጽሐፍ ቅዱሳችን ከዚህ የተለየ ስለ ወሲብ ምን ያስተምረናል? በነገራችን ላይ መጽሐፍ ቅዱሳችን ወሲብ የሚለውን ቃል በቃል አይጠቀምም። ጀስት ፖይንቱን እንድትረዱኝ ግን ወሲብ የሚለውን ቃል እጠቀማለሁ ማለት ነው። I'm sorry። ለማንኛውም በዚህ ቪዲዮ ስለ ወሲብ ያላችሁ አመለካከታችሁ እስከ መጨረሻው ሊቀየር ይችላልና ተዘጋጁ። ይህን ቪዲዮ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ለምትወዱ ሰው ደግሞ ሼር በማድረግ እንድታደርሱ በጌታ ፍቅር እጠይቃችኋለሁ። እንቀጥል። ለመሆኑ ወሲብን ማን ነው የፈጠረው? አብዛኛው ሰው እንደሚያስበው ወሲብ የዲያብሎስ ፈጠራ ነው ወይስ የእግዚአብሔር? ብዙ ነገር የተጀመረበት ወደ ዘፍጥረት መጽሐፍ ልውሰዳችሁ። ዘፍጥረት ምዕራፍ 1 ቁጥር 27 እና 28 እግዚአብሔር ወንድና ሴት አድርጎ ከፈጠራቸው በኋላ በአንድ አስደናቂ በረከት ይባርካቸዋል። ምንድነው ያላቸው? ብዙ ተባዙ ብሎ በአስደናቂ በረከት ባረካቸው። በዚህ ስፍራ እንግዲህ እና አዳምና ሔዋን ወንድና ሴት ተደርጎ ተፈጥረዋል። ጾታ አላቸው፣ ግን የጾታቸው ደግሞ ግንኙነት ያስፈልጋቸዋል ማለት ነው። አያችሁ፣ ጾታና የጾታ ግንኙነት ፈጽሞ የተለያዩ ነገሮች ናቸው። በዚህ ስፍራ ሁለት አስደናቂ ነገሮችን ትማራላችሁ። የመጀመሪያው ወሲብ የሚባለው ነገር የእግዚአብሔር የእቅዱ አንድ አካል እንደነበረና ሁለተኛ ደግሞ ወሲብ የሚባለው ከኃጢአት በፊት እንደነበረ ነው። ሰው ከመውደቁ በፊት የነበረ እግዚአብሔር የፈጠረው ስርዓት ነው። አያችሁ፣ አሁን ይሄን ቪዲዮ ተመልከቱ እስኪ። ፍቅር ያለ ወሲብ ሊቆይ ይችላል? አይችልም። ከጊዜው አንፃር አይሆንም። አብሶሉትሊ ናት። ጭራሽ አይችልም። ይችላል። አሁን ላይ ስለ ወሲብ እንግዲህ እንደዚህ አይነት ቪዲዮዎች እንደዚህ አይነት ሐሳቦች አሉ። እኔ ግን ዛሬ አንድ እውነት እነግራችኋለሁ። እግዚአብሔር ወሲብን ሲሰራ የሰራው ባልና ሚስትን የሚለው ብቻ ነው እንጂ ወንድና ሴትን የሚለው ሐሳብ አልነበሩም። ምክንያቱም አዳምና ሔዋን አብረው ዴት አልወጡም። አዳምና ሔዋን እጮኛሞች አልነበሩም። ገና አዳምና ሔዋን ሲፈጠሩ ባልና ሚስት ተደርጎ ነው የተፈጠሩት። አብሮ የሚኖሩ አንድ ስጋ የሆኑ ሰዎች ሆነው የተፈጠሩት እንጂ አድጎ ዴት ወጥቶ ፍቅረኛሞች ሆኖ እጮኛሞች ሆኖ የቀጠሉ ሰዎች አልነበሩም። ለዛ ነው አዳምና ሔዋን በተፈጠሩ ጊዜ ስለ ጾታ ካሰበን በእግዚአብሔር ሐሳብ ውስጥ የነበረው ባልና ሚስት የሚለው ብቻ ነው እንጂ ወንድና ሴት የሚለው አይደለም። አሁን ብዙ ነገር ተብላሽቷል። እንግዲህ ምናልባት አጋንንት ስራው የእግዚአብሔር መልካም ስራዎችን ማበላሸት ነው። ይሄን ሁሉ ስናወራ እንግዲህ ወሲብ በራሱ ችግር አይደለም፣ ወሲብ በራሱ ኃጢአት አይደለም። ግን ሰዎች እንዴት ወሲብን እንደሚጠቀሙ እሱ ዋናው ነገር ነው። ለምሳሌ መኪና ቢሰጥ መኪናው ያንተ ሆኗል፣ መኪናውን ወስደሃል። ግን መኪናውን እንዴት መንዳት እንዳለብህ ደግሞ ማወቅ አለብህ። ህግና ደንብ አለው። ስለዚህ ወሲብም እንደዚህ ነው። ሰጪው ሲሰጥ ለምን እንደሰጠ ያውቃል፣ አላማ አለው። ስለዚህ ወሲብ የራሱ ፍሬም አለው ማለት ነው። ባልና ሚስት፣ በዚህ ባል አለ፣ በዚህ ሚስት አለች። ከዚህ ወደዛ አያልፍም። ምናልባት ወደ ላይና ወደ ታች እንግዲህ ሰው የለም። ቆይ ሲጀመር እግዚአብሔር በባልና በሚስት መካከል ያለውን ራሱ ጾታ ግንኙነት ለምንድን ነው የፈጠረው ብለን አንዳንድ ሰዎችን ብንጠይቅ ልጅ ለመውለድ ነው ብሎ የሚመልሱ ሰዎች ይኖራሉ። አዎ ልጅ ለመውለድ ነው። መጽሐፍ ቅዱሳችን የሚያስተምረን ከዚህ ያለፈ ነው። ዋናውና ትልቁ ሐሳብ መጽሐፍ ቅዱሳችን የሚያስተምረን ሁለቱም አንድ ስጋ ይሆናሉ የሚለው ነው። ይሄ ሁለቱም አንድ ስጋ ይሆናሉ የሚለው አካላችን ወይ ደግሞ ስጋችን ብቻ ሳይሆን መንፈሳዊ፣ ስሜታዊ፣ ህይወታዊ አንድነትን ያመላክታል። አያችሁ፣ ለዛ ነው በባልና በሚስት መካከል ያለው የጾታ ግንኙነት የተቀደሰ ነው። መኝታውም ንጹህ ነው ይላል መጽሐፍ ቅዱስ። ሰው በባልና በሚስት መካከል ሲሆን በረከት ነው። አሁን ትልቁን ነገር ልነግራችሁ፣ በባልና በሚስት መካከል ነው ፍሬሙ ብለናል። ከዚህ ፍሬም ከወጣ ምንድነው የሚፈጠረው የሚለውን ባጭሩ ልንገራችሁ። እስኪ እሳትን አስቡ። እሳት በምድጃ ውስጥ ከሆነ ቤትን ያሞቃል፣ እንደገና ደግሞ ምግብን ያበስላል። ከምድጃ ከወጣ ግን ቤት ውስጥ ያለውን ንብረትና ቤቱንም ሊያወድመው ይችላል። የጾታ ግንኙነትም እንደዚህ ነው።
የጾታ ግንኙነት በባልና በሚስት መካከል ከሆነ በረከት ነው፣ አንድነት ነው፣ የተቀደሰ ነው፣ ደስ የሚያሰኝ ነው። ከባልና ከሚስት ውጪ ከሆነ ደግሞ በማንኛውም በወንድና ሴት መካከል የሚሆን ከሆነ ግን ስሜትን፣ መንፈሳዊነትን፣ ስጋን በጣም ብዙ ነገሮችን ሊያበላሽ ይችላል። ኢቭን እስከ ሞት ሊዳርግ ይችላል ማለት ነው። አሁን የብዙ ሰው ጥያቄ እናንሳ። እግዚአብሔር ጾታን ከፈጠረ በኋላ የጾታ ግንኙነቱንም ከፈቀደ በኋላ ለምንድን ነው ገደብ ያደረገው? ለምንድን ነው ለሆነው አካል ፈቅዶ ለሆነው አካል ደግሞ የከለከላቸው? ከዚህ ጥያቄ አስቀድመን ማወቅ ያለብን አንድ ደግሞ ትልቅ ነገር አለ። እሱ ምንድነው? እግዚአብሔር ብዙ ነገርን ሲከለክል ሊቀጣን ወይ ደግሞ ደስታችንን ሊነጥቀን ፈልጎ አይደለም። እናሳ እግዚአብሔር አንዳንድ ነገሮችን ሲከለክለን ሊጠብቀን ፈልጎ ከሞት፣ ከኃጢአት፣ ከውድቀት ወደኋላ ከመጎተት ከብዙ ነገር ለመጠበቅ ሲል እግዚአብሔር ብዙ ነገሮችን ሊከለክለን ይችላል። ቅድም እንዳልኳችሁ ነው፣ እንዳንጠፋው ስጋችን፣ መንፈሳችን፣ ህይወታችን እንዳይበላሽ እግዚአብሔር ፕሮቴክት ሊያደርገን ፈልጎ ነው እንጂ እንድንደሰት ስለማይፈልግ አይደለም ማለት ነው። እሺ አሁን ይሄንን ቪዲዮ የምታዩ ሰዎች ምናልባት እኔ ወድቄ ያለው እንደ እግዚአብሔር ቃል አልተመላለስኩም፣ ዝሙት ሰርቻለሁ፣ ኃጢአት ሰርቻለሁ ብላችሁ በዚህ አይነት መንፈስ ውስጥ ያላችሁ ለእናንተ ደግሞ ትልቅ የምስራች አለ። ትልቅ የምስራች እሱም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እንግዲህ የወደቀውን ያነሳል፣ የተበላሸውን ነገር ያስተካክላል፣ የተሰበረውን ልብ ይጠግናል፣ የጠፋውን ይፈልጋል። ብቻ ኢየሱስ ምን አያደርግም? አሁን በእንደዚህ አይነት ሁኔታ ውስጥ ያላችሁ ያልተጋባችሁ፣ የተጋባችሁ ግን በዚህ ወጥመድ ውስጥ ነኝ ያለሁት ብላችሁ ለምታስቡ ሰዎች ለእናንተ ትልቅ ስጦታ አለን። እሱም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የትላንትናውን ብቻ ሳይሆን የዛሬውንም ብቻ ሳይሆን የወደፊቱን ድካማችንን እያነሳን ሁሌ በፊቱ እንድንገኝ ስለሚፈልግ በጸጋ ካላችሁበት ድካም ያወጣችኋልና ዛሬም ወደ ኢየሱስ ብትመለሱ ኢየሱስ እጁን ዘርግቶ ይቀበላችኋል መልእክታችን ነው። ይሄ ቪዲዮ ጠቅሟችሁ ከሆነ ባካችሁን ይሄንን ቪዲዮ ላይክ በማድረግ እንደገና ደግሞ ሼር አድርጋችሁ ለወዳጃችሁ እንድታደርሱ ቻናሉን ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋል። የቀጣዩን ቪዲዮ እንዳትረሱ። ወሲብና ፍቅር አንድ ናቸው ወይስ የተለያዩ ናቸው? እስከዛ ትናፍቁኛላችሁ። ባይ ባይ።